የራስህን እውነታ እንድትጠይቅ ያደረገችህን ሴት በህይወትህ አግኝተህ ታውቃለህ? ለአንድ ሳምንት የሚገርም ፍቅርን ታሳይሃለች። ቀጣይ ሳምንት ደግሞ ምንም እንደማትታይሃል ትሪት ታደርግሃለች። ሁሌም በስሜትህ ላይ የሆነ ቁጥጥር ያላትና ግራ እንድትጋባ የምታደርግህን ሴትስ አግኝተህ ታውቃለህ? ምን አድርጌ ነው እያልክ ራስህን እንድትጠይቅ የምታደርግህ እንደዚህች አይነት ሴት አጋጥማ ከሆነ ሳይኮሎጂህ ላይ የተጫወተች ሴት በህይወትህ አስተናግደሃል ማለት ነው። እናም አስፈሪው ፓርት እዚህ ጋር ነው። አብዛኛው ማታለል አለመምሰሉን በማስፈራራት አትጀምርም፣ ወይም በመጮህ ወይ አንተን በመጉዳት አትጀምርም። ይልቁንም በትናንሽ ባህሪያት ነው የምትጀምረው። እነዚህ ትናንሽ ለውጦች ደግሞ ያንተ አስተሳሰብ ላይ፣ ስሜት ላይ ቀስ በቀስ ልዩነት ማምጣት ይጀምራሉ። ራስን የምታይበትን መንገድ ይቀይራሉ። እናም በዛሬው ቪዲዮ የምንመለከተው አታላይ ሴቶች የሚጠቀሙባቸውን 7 የሚሆኑ ታክቲኮች ነው። አንተ እንድትጠቀምባቸው ሳይሆን አውቀህ ማንም እንዳይቆጣጠርህ ለማድረግ ነው። ታዲያ የመጀመሪያው ነገር ላቭ ቦምቢንግ የሚባለው ነው። ይህ ማለት በቀላሉ በፍቅር ማጥለቅለቅ። ሁሉም ነገር ፍጹም ነው የሚሆንብህ። ሁሌም ቴክስት እያደረገች ነው። ሁሌም ስላንተ ጥሩ ነገር ነው የምትነግርህ። ከተገናኛችሁ ትንሽ ጊዜ ቢሆናችሁም እንኳን አብራችሁ ስለሚኖራችሁ ወደፊት ታስባለች። እናም በድንገት በቃ የነፍስ አጋርህን ያገኘህ ይመስላል። ይህ ነው እንግዲህ ነገሩን አደገኛ የሚያደርገው። ምክንያቱም እውነተኛ የሆነ መቀራረብ ጊዜ እንደሚወስድ የታወቀ ነው። አታላይ ሴት ግን በፍጥነት ስሜታዊ መቀራረብን ትፈጥርና ገና እምነት እንኳን ሳይገነባ ስሜታዊ መቀራረብ ይፈጠራል። እናም አላማው ግዴታ ፍቅር አይደለም፣ ይልቁንም ጥገኝነት መፍጠር። አንዴ በስሜት እሷ ላይ ኢንቨስትድ ስትሆን ያኔ ህጎቹ መቀየር ይጀምራል። ትኩረቷ መቀነስ ይጀምራል። ያ ሁሉ ፍቅር በአንዴ ይጠፋል። እናም አሁን ላይ ያንን ያሳየችህን ጎኗን መልሰ ለማግኘት መልፋት ትጀምራለህ ማለት ነው። እሺ፣ ሁለተኛው ታክቲክ ደግሞ ጋዝላይቲንግ ነው። ይህንን ለመረዳት ይህንን ምሳሌ አስብ። ለምሳሌ ለሆነ ሰው ስሜቴን እኮ ጎድተዋል ብለህ ትነግረዋለህ። ከዛም ያ ሰው ምን ይልሃል መሰለህ? ውይ በጣም ሴንሲቲቭ ነህ፣ ወይ ደግሞ ነገሮችን ዝም ብለህ እየፈጠርክ ነው እንጂ ምንም አላረኩም እኮ ይላል። አንዳንዴም በሽተኛው እብዶ አንተ እንደሆንክ ለማሳመን ይሞክራል። እናም መጀመሪያ ላይ ይህንን እንዳለመስማማት ልታየው ትችላለህ። ከዛ ግን ነገሩ ከዚህም የሚጨልም እንደሆነ ትረዳለህ። የራስህን አይምሮ መጠራጠር፣ የራስህን ፍርድና የምታደርጋቸውን ነገሮች መጠራጠር ትጀምራለህ። ጋዝላይቲንግ ማለት ይህ ነው። ለዚህም ነው ሳይኮሎጂህን በጣም የሚጎዳው። መጀመሪያ የሚያጠቃው ስሜትህን አይደለም፣ መጀመሪያ የሚያጠቃው ያንተን እውነት ነው። አንዴ በራስህ እውነት ነው ብለህም በምታምነው ነገር ላይ ያለውን ኮንፊደንስህን ካጠፋች በኋላ እውነቱ ምን እንደሆነ ወሳኝ እሷ ትሆናለች ማለት ነው። ይህ ማለት ደግሞ እሷ የፈለገውን ያህል ስህተት ብትሰራ እንኳን አንተ እንደሆንክ ጥፋተኛው ታሳምንሃለች። ለምሳሌ አንተ ላይ ስትማግጥብህ ብታገኛት ስህተቷን አምና ይቅርታ ከማለት ይልቅ አንተ እኮ በቂ ትኩረት ስለማሰጠኝ ነው እኔ ምን ላድርግ ብላ ጭራሽ ነገሩን ወደ አንተ ታዞረዋለች። እንደዚህ አይነት ሴቶች ደግሞ በጣም አታላይና መርዛማ ናቸው። ታዲያ ወደ ሶስተኛው ስናልፍ ደግሞ ኢንተርሚተንት ሪኢንፎርስመንት ነው። ይህ በጣም ፓወርፉል እና ከሌሎች ይበልጥ ጥናት የተደረገበት ሳይኮሎጂካል መርህ ነው። የሴቶች ድክመቶች የሚለው መጽሐፌ ላይ አንስቼዋለሁ። ከፈለግከው ከታች ባለው ሊንክ ቴሌግራም ላይ ታገኘዋለህ። እናም ይህንን እንደ ቁማር አድርገህ አስብ። ቁማር ስትጫወት ሁሌም አታሸንፍም፣ ነገር ግን አንዳንዴ ታሸንፋለህ። ይህ ደግሞ አሁንም እንድትጫወት ያደርግሃል። አታላይ የሆኑ ሪሌሽንሺፖችም የሚሰሩትን እንዲሁ ነው። አንድ ቀን በጣም ፍቅርን ታሳይሃለች፣ ቀጣይ ደግሞ ቀዝቃዛ ትሆናለች። አንድ ሳምንት የተለየህ እንደሆንክ እንዲሰማ ታደርጋለች፣ ቀጣይ ሳምንት ደግሞ ጭራሽ ትጠፋለች። እናም አይምሮ ያንን ጥሩ ጎኗን የምታሳይህን ደስ የሚለውን በፍቅር የተሞላውን ማሳደድ ይጀምራል። ይህን የሚያሳደው ያላችሁ ግንኙነት ጤነኛ ስለሆነ ሳይሆን አለመገመት ስለሚስብ ነው። ልክ መጀመሪያ እንዳነሳ ነው ቁማር ማለት ነው። አራተኛው ደግሞ ጊልት አዘ ኮንትሮል ነው። ይህንን የምታደርግ ሴት ደግሞ በይሉኝታህና በጸጸትህ ነው የምትጫወተው። የምትፈልገውን ከመጠየቅ ይልቅ አንተ ይሉኝታ ተሰምቶ እንድትሰጣት ትሞክራለች። የምር የምትወደኝ ከሆነ እኮ ትልሃለች፣ ወይ ደግሞ ተቀይረሃል ግን ትልሃለች። አንዳንዴም ያ ሁሉ ነገር አድርጌልህ ግን ትልሃለች። ይህንን ፓተርን ካየህባት ምንም እንዳትጠራጠር እያታለለችህ ራሷ ችግሯን ከመፍታት ይልቅ አንተን ይሉኝታ ሲዛ እንድትፈታላ ለማድረግ ነው የምትሞክረው። ነገር ግን ጤናማ የሆነ ግንኙነት ከሆነ በግልጽ ትነጋገራላችሁ እንጂ በግድ ጫናን በመፍጠር ከአንተ የሆነ ነገር ለማግኘት አትሞክር። ታዲያ ወደ አምስተኛው ሀሳብ ስናልፍ ደግሞ የአይሶሌሽን ሀሳብ ነው። ይህ ማለት አንተን ለእይታ ለማስቀረት ትሞክራለች። ይህ ታክቲክ ከበፊትም ጀምሮ የታወቀና ብዙ ዕድሜ ያለው ነው። እናም ይህንን እንዴት ነው የምታደርገው ካልክ አንተን አንድ ክፍል ውስጥ ቆልፎ ማስቀመጥ አይደለም፣ ይልቁንም ያንተን ዓለም ቀስ በቀስ እያጠበበች በመምጣት ነው። ስለ ጓደኞችህ የማይሆን ነገርን ታወራልሃለች፣ ምንም እንደማይጥሟት ትነግርሃለች። ስለ ቤተሰብህ ብዙ ነገሮችን ታነሳለች፣ ብዙ ጥያቄዎችን ታነሳለች። ልክ ከሌላ ሰው ጋር ጊዜ እያሳለፍክ እንደሆነ ስትመለከት ያንን ነገር ለማበላሸት የሆነ ግጭትን ለመፍጠር ስትሞክር ታያታለህ። ከዛም አንተ ሳታስተውለው በህይወት የሚቀረው ድምፅ የእሷ ብቻ መሆን ይጀምራል። እናም አንዴ ደግሞ እሷ ብቻ የአንተ አለመሆን ከጀመረች በአንተ ላይ ብዙ ፓወር ይኖራታል። እንደፈለገች ትዘዋወራለች።
ለዚህ ነው ብዙ ጊዜ ለእሷ ብለው ከጓደኞቻቸውና ከቤተሰብ የሚለዩ ወንዶች መጨረሻ ላይ በእሷ ስር ሆነው የሚቀሩት። ምክንያቱም የሚያዋያቸው ሰው የለም፣ ሁሉንም በእሷ ተክተዋል። ስለዚህ እሷን ብቻ ነው መስማት የሚችሉት። ይህ ደግሞ አደገኛ የሆነ ፖዚሽን ላይ ያስቀምጣል። ስድስተኛው ነገር ደግሞ ሙቪንግ ደ ጎል ፖስት ይባላል። ምንም ብታደርግ ለእሷ በቂ አይደለም። ይቅርታ ትጠይቃለህ አይደል? ከዛ ምን እንደምትልህ ታውቃለህ? ለምን ቀድመህ አልጠየቅክም? ወይ ደግሞ የሆነ ነገር እንድትቀይር ታደርግህና ልክ ስትቀይርላት አሁን ደግሞ ሌላ ነገርን ትፈልጋለች። የሆነ ነገር አሻሻልኩ ስትል ሌላ እንከን ደግሞ ትፈልጋለች። እናም የመጨረሻውን መስመር እያረቀችው ነው የምትመጣው። ልክ ደረስኩ ስትል ሌላ ነገር ይጨምራል። እናም ለእሷ መቼም በቂ አትሆንም። ለምን? ምክንያቱም ሁሌም ራስህን ለማስረዳት እየሞከርክ ነው። የእሷን እሽታ እያሳደድክ ነው እንጂ እየኖርክ አይደለም። ከዚህ ጋር ተያይዞ የምናነሳው ሌላኛው ነገር ደግሞ በጣም ኮመን የሆነውና የተለመደው የማታለል ታክቲክ ነው። እሱም ለእሷ ስሜት አንተን ተጠያቂ ማድረግ ነው። ለምሳሌ እንደዚህ ስትል ትሰማታለህ። አንተ እኮ ነህ እንድናደድ የምታደርገኝ፣ አንተ እኮ ነህ እንደዚህ አክት እንዳደረግ የምታደርገኝ፣ አንተ ያን ባታረግ ኖሮ እንደዚህ መቼም ትሪት አላረግም ነበር ትልሃለች። እና ምን እየተፈጠረ እንደሆነ አስብ። ኃላፊነቱን በሙሉ ቀስ ባለ መንገድ ወደ አንተ እያስተላለፈችው ነው። ላሳየችው ባህሪ ኃላፊነት ከመውሰድ ይልቅ አንተ ላይ ታላክክና አንተ ኃላፊነት እንድትወስድ አድርጋለች። ግን ጤናማና የበሰሉ ሰዎች ምንም ቢከፉም እንኳን ላደረጉት ነገር ኃላፊነትን ይወስዳሉ። ይህንን ነገር ግን እንደው ጥሩ የሚባሉ ሴቶች ላይ እንኳን ለማግኘት ይከብዳል። እናም የተሻለችው መምረጥ ነው እንጂ ሴት ሆና ሙሉ ለሙሉ ኃላፊነት የምትወስድ ሴት ለማግኘት ከባድ ነው። በስምንተኝነት የምናነሳው ደግሞ ሳይለንት ትሪትመንትን ነው። በዝምታ ትቀጣለች። አየህ፣ መጀመሪያ ላይ ጊዜ እየወሰደች ወይም ክፍተት እንዳስፈልጋት ሊመስል ይችላል። ከዛ ግን ሰዓታት ወደ ቀናት ይቀየራሉ፣ ቀናት ደግሞ ወደ ሳምንታት። እናም በድንገት ይቅርታ እየጠየቅን ምንም አጥፍተህ እኮ አይደለም፣ ነገር ግን በቃ ዝምታዋን መቋቋም አልቻልክም። ያኔ ነው እንግዲህ ዝምታ መግባቢያ መሆኑን የሚያቆመውና አንተ መቅጫ መንገድ የሚሆነው። ጤነኛ ሰዎች አንዳንዴ ክፍተት ሲያስፈልጋቸው በግልጽ ይጠይቃሉ። አታላይ ሰዎች ግን በዝምታ ይቀጧል። እናም በዛ ጫና ውስጥ እነሱ እንድታሳድድ ለማድረግ ይሞክራሉ። እናም ዝም ብላ የምታከርፍ ፍቅረኛ ካለች ልትጠነቀቅ ይገባል። ከመሬት ተነስታ ዝም የምትልህና እንድትለምናት የምትፈልግ ከሆነች ተጠንቀቃት፣ ምክንያቱም ይህ ኖርማል አይደለም። ሌላው ልትጠነቀቅበት የሚገባው ግልጽ ያልሆነውና ማስተዋል የሚያስፈልገው ሀሳብ ደግሞ ትራያንጉሌሽን ነው። አየህ፣ ከአንተ ጋር በቀጥታ ነገሮችን ከማስተካከል ይልቅ ሌላ አካልን ወደ ነገሩ ለማስገባት ጥራለች። ወይ ኤክሷ ሊሆን ይችላል፣ ወይ ጓደኛ፣ ወይ ሌላ ይረዳት የነበረን ሰው፣ ብቻ የሆነን አካል ለማስገባት ጥራለች። ከዛም በድንገት እንደዚህ አይነት ነገሮችን መስማት ጀምራለህ። ለምሳሌ ኤክሴ እኮ ስለዚህ ነገር ምንም ብሎኝ አያውቅም ነበር፣ ወይ ደግሞ ሌላው ሰው ሁሉ እኮ ከኔ ጋር ይስማማል፣ አንተ ብቻ ነህ። ታዲያ ግባ። አንተን ትታ ለመሄድ ላይሆን ይችላል፣ ነገር ግን ከሌሎች ጋር እንድትወዳደር ለማድረግ ነው። ምክንያቱም ሰዎች ብዙ ጊዜ አጥብቀው የሚፈልጉት ነገር በሌሎች የሚፈለግን ወይ ደግሞ ሊያጡት የመሰላቸውን ነገር፣ ከዚህ ጋር ተይዞ የሚመጣው ሀሳብ ደግሞ ወደፊትን ፌክ ማድረግ ነው። ይህ ደግሞ በጣም ልብ ሰባሪ የሆነ ነገር። አየህ፣ ከአንተ ጋር በጣም የሚያምርና ደስ የሚል ወደፊትን አብረን እንዞራለን፣ ተጋብተን እንደዚህ እናደርጋለን፣ ቤተሰብን እንመሰርታለን፣ ከዚህ በፊት እኮ እንደዚህ ተሰምቶኝ ራሱ አያውቅም ትልሃለች። እናም ወደፊቱ የሚያምር ይመስልሃል። ከዛ ግን ወራት ያልፋሉ። እናም ምንም የሚቀየር ነገር አይኖርም። ሁሉም ነገር ወደፊት እንደተባለ ይቀራል። አየህ፣ ቃላት ርካሽ ናቸው። የምር በነዛ ቃላት መኖር ግን ውድ ነው፣ የማይገኝ ነው። ስለዚህ ከእሷ ቃላት ይልቅ የምታሳይህ ነገሮች ላይ ትኩረትህን አድርግ። ምንም እንኳን አብራችሁ ስለሚኖራችሁ ነገር ማሰቡ የሚያጓጓ ነገር ቢሆንም ራስህን ግን ቆጠብ በማድረግና እውነተኛው ዓለም ላይ ምን እየተካሄደ እንዳለ መመልከቱ ይሻለ ነው። እናም ሌላውን እንድትጠነቀቅ የምነግርህ ነገር ቢኖር ሁሌም ራሷን ተጠቂ የምታደርግ ከሆነች ነው። አየህ፣ ህመሙን የሚያሳይህ ሁሉ እያታለለህ ነው ማለት አይደለም። የምርም ሰዎች ከባድ ነገር አጋጥሟቸው ያንን ሼር ሊያደርጉ ይችላሉ። ነገር ግን ልዩነቱ የሚመጣው አታላይ ሴቶች ይህንን ተጠቂነትን ካርድ የሚመዙት ልክ የሆነ ተጠያቂነት ሲመጣባቸውና ያንን መሸሽ ስለሚፈልጉ ነው። ሁሉም ወሬ በድንገት ስለ እሷ አስቃይ ይሆናል። ሁሉም ስህተቷ ሌላ አቅጣጫ ይይዛል። እናም የተፈጠረውን ነገር በትክክል አድሬስ ከማድረግ ይልቅ ጭራሽ የጎዳህን ሰው መልሰ ማባበል ትጀምራለህ። ይህ ደግሞ አደገኛ ነው። ሌላው ሳላነሳ ማለፍ የማልፈልገው ሀሳብ ደግሞ ድንበርህን የምትፈታተን ሴት ናት። አየህ፣ ብዙ ጊዜ በትናንሽ ነገር ነው የሚጀምረው። ንቀት የተሞላበት ቀልድ ወይ ደግሞ አይሆንም ያልካትን ነገር ኢግኖር ማድረግ፣ በትንሹ ድንበርህን ማለፍ። ከዛም ትመለከታለች። ትናገራታለህ ወይስ በዝምታ ትቀበሏለህ? እናም በተደጋጋሚ ይህንን ነገሯን ዝም የምትላት ከሆነ እሷም አንተን መናቁንና ድንበርህን ማለፉን እየገፋችበት ትመጣለች። ጤናማ የሆነ ሪሌሽንሽፕ ግን አንዱ የአንዱን ድንበር አያልፍም። ከዚህ በኋላ ደግሞ የምታሳየህ ሌላው ባህሪ ሊሆን የሚችለው ከእሷ ውጪ ሌላ ሻንስ እንደሌለህ እንዲሰማህ ማድረግ ነው። ሌላ ሰው እንደማይወደህ ታሳምንሃለች። ሌላ ሰው እንደማይረዳ ታሳምንሃለች። ሌላ ሰው ሊችልህ እንደማይችል እንድታምን ታደርግሃለች። እናም በጊዜ ሂደት በራስ መተማመንህ ይቀንሳል። ቃላቶችህ ማነስ ይጀምራሉ። እናም እሷን ጥለው መሄድ የማይቻል ነገር መስሎ ይታያል።
ነገር ግን እውነታው ምንድን ነው ካልክ ጤናማ የሆነ ፍቅር ዓለምን ያሰፋዋል። የማታለል ፍቅር ሲሆን ግን ጭራሽ ያጠቧል። እና መረዳት ያለብህ ትልቁ ነገር አታላይ ሴቶች ሁሌም ጩኸታሞቹ ላይሆኑ ይችላሉ። ያውን በአብዛኛው ደስ የሚሉ የሚያስቁ ኮንፊደንስ ያላቸው ናቸው። ለዛም ነው ብዙ ወንዶች ወጥመዳቸው ውስጥ በቀላሉ የሚገቡት። ግን ማየት ያለብህ ፓተርኖችን ነው ወይም በተደጋጋሚ የሚመጡ ነገሮችን ነው። ትክክለኛው ጥያቄ በጊዜ ሂደት ምን እንዲሰማህ እያደረገችህ ነው የሚለውን፣ መረጋጋትን፣ ሴፍ መሆንን፣ በራስ መተማመንን ወይስ ጭንቀትና ግራ መጋባትን ሁሌም እሷን ላለማስከፋት እየጣርክ መኖርን። ምክንያቱም አንድ ጨዋታውን ከተረዳሁ መጫወትን ማቆም ይችላል። እናም ስለ ሴቶች ብዙ ያልተወሩ ሚስጥሮችንና ድክመቶችን ማወቅ እንዲሁም መጠቀም ከፈለግ ከታች ባለው ሊንክ ቴሌግራሜ ላይ የሴቶች ድክመቶች የሚለውን መጽሐፊ ማግኘት ይችላል። ላይክ እና ሰብስክራይብ በማድረግ ድጋሚ እንገናኝ። ሰላም ሁኑ።